ነብዩ ሰለላሁ ዐለይሂ ወሰለም ወደ መካ እንደመጡ ወደ አንድ የቆየ ቀብር ሄዱና ተቀመጡ። ማውራትም ጀመሩ። ከዛም እያለቀሱ ተነሱ። አልናቸው የአላህ መልእክተኛ ሆይ እኛ አይተናል ያደረከው አሉ። እኔ ጌታዬን አስፈቀድኩት እኔ ጌታዬን አስፈቀድኩት የእናቴን ቀብር እንደዘይር ፈቀደልኝ። استغفار እንዳደርግላት አስፈቀድኩት አልፈቀደልኝም። ከዚያን ቀን የበለጠ ሲያለቅሱ ታይቶ አይታወቅም። ሰለዋቱ ረቢ ወሰላሙሁ ዐለይሂ። አንተ እናትህን ያጣህ ሰው አንተ እናትህን ያጣህ ሆይ በማጣትህ አልቅስ፣ ለሷ የምታደርገውን ዱዓ አብዛ። አንተ ደግሞ እናትህ በሕይወት ያለች ሰው እግሯን አጥብቀህ ያዝ፣ ጀነትህ እዚያ ነችና አንድ ቀን ይመጣል እሷም አታይበት።